አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? መካን እስቲዩት በማታ ሽርውር ቆሻሻ ልጥል ወጥቼ ስላሳያችሁ አካባቢያችን ብዬ በዚህ አጋጣሚ እና እንዴት ናቸው? እንዴት አያችሁ? በማታ ይህን ይመስላል አካባቢያችን፣ ሰፈራችን እና በተረፈው ደህና ናችሁ ወይ እህቶቼ? በያላችሁበት ሰላም እና የአላህ እዝነት ይውረድባችሁ። እና እንዴት ይዟችኋል? የመዳን ቤት ስራ አያልቅም። ራሳችሁን እየጠበቃችሁ ስሩ፣ ምግቡንም እየበላችሁ ውዶቼ። እነሱ አልሐምዱሊላህ የለም ባትበይም አልበላሽም የለም ብሰሪ ሰርተሻል ብሰሪ ሰርተሻል አይሉ። እንደዛ በተቻለ መጠን ራስን እየጠበቁ ማለት ነው መስራት ነው። ነገ ጥሎ ለሚኬድበት ቤት ጤና ማጣት የለብንም እና ሰፈራችንን አያችሁ። እዛ አላህ ይጠብቃችሁ ውድ እህቶቼ። ቤተሰብ ለቤተሰብ ካላችሁ ቤተሰብን ያው ነው አልሐምዱሊላህ አይልም፣ ምስጋና የለውም። እና ውድና የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ እያደረጋችሁ ላይክ ሼር አይከፈልበትም፣ ጉልበትም አይፈልግም እና ያ ስለሆነ እንተባበር፣ ተባብረን እንደግ እላለሁ። ስቀጥል ደግሞ ብራችሁን ሴፍ እያደረጋችሁ የሚመክራችሁ ነገር ቢኖር ብራችሁን ሴፍ እያደረጋችሁ የተወሰነ ለቤተሰብ እየተደረገ ለራሳችሁ ደግሞ የሆነ ነገር ማድረግ፣ ታማኝ ሰው ካለ የሆነ ነገር ማስደረግ፣ ካልሆነ በባንካችሁ ሴፍ እያደረጋችሁ ነገ ማረፊያችሁን ማሰብ ነው አለባችሁ። ነገ ሄጄ ምንድን ነው የምሰራው? ነገ ሄጄ የት ነው የምገባው? ነገ ሄጄ ምንድን ነው የሚሆነው የሚባል ነገር መኖር አለበት። ሰው ነውና ነገ ቤተሰብም ሆነ ስኖርሽ ነው። ካሌለሽ ይሰለችሻል። ማንም ሆነ ማንም ስኖርሽ ነው። እናትም ልጇን ከልጇ ታበላልጣለች። ያላትንና የሌላትን እኩል አታይም። እና ሁሉም እናት ባትሆንም ብቻ እንደዛ ይመስለኛል። እና መኖር አለበት። ለፍተሽ ደግሞ ስኬታማ መሆን አለበት። ቢያንስ በትንሹም ቢሆን ስቀጥል በጤንነታችሁ ስሩ። ጤነኛ ስትሆኑ ነው የወደፊት ህልማችሁ የሚሳካው። ሲኖር ማለት ያላችሁ የሰራችሁትን መጠቀም የምትችሉ ስትኖሩ ነው። የለፋችሁትን መጠቀም የምትችሉ ስትኖሩ ስለሆነ ጤናችሁንም እየጠበቃችሁ ራሳችሁን እየጠበቃችሁ ስሩ። ምግብ እየበላችሁ እና እያመመ ደግሞ ይሄ እየተሰቃዩ እየታመሙ ከመስራት ሀገር ቤት ሄዶ ሰው ቤት መስራት ይሻል። በአገር ቤት የራስ በራስ ሀገር ማለት ነው። እዚህ ደግሞ ክፍላችንን ገባን። ክፍላችን ትርምስምሱ ወጥቷል። ልብስ ማስጫ ቦታ አጥቼ ሶፋ ላይ አስጥቻለሁ። አይ ሁሉ ነው የሚተኩሰው። እኔ ዱአ አድርጉልኝ። መኝታችንም ሶፋ ላይ ነው። የልጇ ሰራተኛ ሰሞኑን እዚህ ናት። መሬት ላይ የተነጠፈው የእሷ ነው። እኔ ሶፋ ላይ ነው የምተኛው። ብቻ አልሐምዱሊላህ አላህ ለሀገራችን አብቅቶ ለአልጋ ያብቃን ማለት ነው። ዋናው ጤና ነው። ጤና ካለ ሁሉም ነገር ይደረሳል። በሰላም የመጣንበትን አላማ አላህ ተጨምሮ አላህ ራሱ ይጨመር። እዚህ ባለንበትም ከሰዎቹ ጋርም አላህ ሰላም ያድርገን። የሰራነው የለፋነውንም አላህ በረካ ያድርግ እና በሰላም አላህ በቤተሰቦቻችን ጋር ያገናኘን
ዋናው ጤና ነው። ጤና ካለ ሁሉም ነገር ይኖራል እላቸዋለሁ ውድ እህቶቼ። እና በተረፈው ሰብስክራይብ